ጸጉራችሁን ለማሳደግ ፈጣኑ ቅባት ይሄውላችሁ። አንዴ መጠቀም ከጀመራችሁ ጸጉራችሁ ማደጉን አያቆምም። ዛሬ ሼር ማድረግላችሁ ውህድ ጥንታዊ ቻይኖች ጸጉራቸውን ለማሳደግና ለማስረዘም ሲጠቀሙት የነበረበት ሚስጥር ነው። ይህንን ውህድ በቀላሉ ቤት ውስጥ እንዴት ማዘጋጀት እንደምትችሉ ስቴፕ ባይ ስቴፕ አሳያችኋለሁ። ቪዲዮው ጠቃሚ ሊሆን ስለሚችል ሴቭ አድርጉት። ለመጀመር የሚያስፈልገን ሽንኩርትና ቀረፋ ነው። ሽንኩርት ጸጉራችሁ እየተነቃቀለ እየተበጣጠሰ እንዲረዝምላችሁ የምትፈልጉ ሰዎች እንዲሁም ብዛት ለምትፈልጉ ሰዎች ሁነኛ መፍትሄ ነው። ሽንኩርት በውስጡ ከፍተኛ የባዮቲን መጠን ስለሚይዝ በሰውነታችን ውስጥ የሚገኘውን የባዮቲን መጠን እንዲጨምር ያደርግልናል። ከዛ በመቀጠል የምንጠቀመው ቀረፋ ሲሆን ቀረፋ የምንጠቀመው ሽንኩርት ሽታ እንዳይኖረው ያደርጋል። ከዛም በተጨማሪ ስካልፓችን ላይ የደም ዝውውር ስለሚጨምር የጸጉር እድገትን ያፋጥንልናል። ሁለቱም በደንብ ካዘጋጀን በኋላ ወደ ፈለግነው ድስት እንጨምረዋለን። ድስቱ ላይ ከጨመርን በኋላ የምንፈልገውን አይነት ቅባት እንጨምርበታለን። እዚህ ጋር ኦሊቭ ኦይል እየተጠቀምኩ ነው። እናንተ ግን የፈለጋችሁትን አይነት ቅባት መጠቀም ትችላላችሁ፣ ምንም ችግር የለውም። ከዛ በመቀጠል እሳት ላይ እናስገባዋለን። በትንሽዬ ሙቀት ብቻ ለረጅም ሰዓት በእንፋሎቱ እንዲተከተክ እናደርገዋለን። እዚህ ጋር መገንዘብ ያለባችሁ ሽንኩርቱ እስኪደቅ ድረስ አይደለም የምትከትፉት፣ ወፈር ብሎ መከተፍ አለበት። ምክንያቱም የሚወጣው ዘይት ሻካራ እንዳይሆን ያደርግልናል። በስተመጨረሻም ያዘጋጀነውን ውህድ እናጠለዋለን። ከዛም በኋላ ያዘጋጀነውን ቅባት ወደምንፈልገው ቦትል እንጨምረዋለን። ማንኛውም አይነት ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እንዲሁም ኔክስት እንድሰራላችሁ የምትፈልጉት ቅባት ካለ ኮሜንት ሴክሽን ላይ ጠይቁኝ። አመሰግናለሁ።